ኤርትራ ከነታንኳ ገባች። ዓለም አቀፍ ሚዲያዎች ስለ ተፋፋመው ውጊያ እየዘገቡ ነው። ኢትዮጵያ በሰሜንም በምዕራብም ከፍተኛ የሆነ የጸጥታ ስጋት ውስጥ ገብታለች። በትግራይ ክልል በቤንሻንጉልና በወለጋ ውጊያዎች እንዳሉም ለማወቅ ተችሏል። በተለይም የቤንሻንጉል ከተማ ለመቋጠር ያለመ ውጊያ እንደነበር፣ ንጹሃን ዜጎችን በዚህ ውጊያ እየሞቱ እንደሆነ ታውቋል። ትግራይ ክልል ደግሞ ዳግም የድሮን ጥቃት አስተናግዳ ንጹሃን ዜጎች ጉዳት ደርሶባቸዋል። ኤርትራ ላይ የሚቀርቡ ክሶችም እየጨመሩ መጥተዋል። በዛሬው ዝግታችን ከትግራይ ክልል እስከ ወለጋ፣ ከወለጋ እስከ ቤንሻንጉል እየተካሄዱ ያሉ ውጊያዎች ምን ይመስላሉ ብለን እንቃኛለን። እስከ ፍጻሜ አብራችሁን ቆዩ። ባጫ ደበሌ ረፍት አጥተዋል። በተለያዩ መገናኛ ብዙሃን ላይ እየቀረቡ ኤርትራን አንድ በሉልን እያሉ ነው። ቀደም ባሉት ጊዜያት ወደ ቢቢሲ አማርኛ አምርተው ሱዳንንም ኤርትራንም አስጠንቀዋል። አሁን ደግሞ በሆርን ሪቪው ላይ መጥተው ኤርትራን ዓለም አቀፍ ማህበረሰብ አንድ ነገር ይበልልኝ እያሉ ነው። ኤርትራን በሚመለከት የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት፣ ለአውሮፓ ህብረትና ለአሜሪካ ሰሞኑን ጥብቅ ደብዳቤ መላኩም ተሰምቷል። የኢትዮጵያ መንግስት ኤርትራ ሉዓላዊ ድንበር ጥሳ ትግራይ ክልል ገብታለች የሚል ክስ ማቅረቡ ሰምቷል። ጀነራል ባጫ ደበሌ ደግሞ ኤርትራ ከነታንኳ ሰተት ብላ ትግራይ ገብታለች በማለት ከሷል። እንደ ባጫ ደበሌ ገለጻ የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጉሎ መንካዳ ወረዳ ገብተዋል። በሆርን ሪቪው ላይ ጽሑፋቸውን ያሰፈሩት አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር የኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አጋልጠዋል። በተለይም ነሐሴ 3 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዳ ይዘው ወደ ዛላምበሳ መግባታቸውና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዘዋወራቸው ሁኔታዎችን እጅግ አደገኛ እንዳደረገው ለሆርን ሪቪው ገልጿል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናዊ ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አውስተዋል። ሆኖም የኤርትራ መንግስት ለቀረበለት የሰላም ጥሪ ጆሮ ዳባ በማለት ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ መቀጠሉን ተናግረዋል። ኢትዮጵያ ቀጠናዊ አለመረጋጋት ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች ያሉት አምባሳደር ባጫ ደበሌ የካቲት 2026 በኢፌዴሪ ውጭ ጉዳይ ሚኒስትር በኩል የተላከውን ይፋ የውይይት ጥሪ ጨምሮ በርካታ ዲፕሎማሲያዊ መፍትሄ ጥረቶች ውድቅ ተደርጓል ብለዋል። ምንም እንኳን የአውሮፓ ህብረት ያወጣቸው መግለጫዎችና አሜሪካ በህወሓት ጽንፈኞች ላይ ጣለቻቸው ማዕቀቦች በጎ ጅማሮች ቢሆኑም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎች ተጨባጭ የባህሪ ለውጥ አላመጣም። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነቱና የግዛት አንድነቱን እየተረገጠ ላልተወሰነ ጊዜ ትዕግስት ሊመርጥ እንደማይችል ጀነራሉ ሆርን ሪቪው ላይ ባሰፈሩት ጽሑፍ አስረድቷል። በጽሑፋቸው የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚንቀሳቀሰውን ጦር በአስቸኳይ ካላወጣና ጣልቃ ገብነቱን ካላቆመ ኢትዮጵያ ሉዓላዊነቷን ለማስከበር ራሷን የመከላከል ህጋዊ መብቷን ለመጠቀም እንደምትገደድ አስጠንቅቀዋል። በሌላ በኩል የህወሓት ኃይሎች የትግራይ ወጣቶች በግድ በመመልመል ጦርነት በማሰለፍ ለፖለቲካ መጠቀሚያ እያዋላቸው መሆኑን በዚሁ በሆርን ሪቪው ላይ ተመላክቷል። ባጫ ደበሌ በዚህ በሆርን ሪቪው ዘገባቸው ላይ ዓለም አቀፍ ማህበረሰብ ያደረጋቸው ውስን ማዕቀቦች የኤርትራን አካሄድ መቀየር እንዳልቻሉ ካሳወቁ በኋላ የኢትዮጵያ መንግስት የሀገሪቱን ሉዓላዊነትና የዜጎች ደህንነት ለመጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድ አሳስበዋል። ኤርትራ ይህን የጥፋት እርምጃ ካልተገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጠናዊ ሰላም ከፍተኛ ስጋት እንደሚፈጥር በማስጠንቀቅ አፋጣኝ ምላሽ እንዲሰጥ ጥሪ አቅርበዋል። ባጫ ደበሌ በቅርቡ የሱዳን መንግስት በተመሳሳይ ህወሓትን ለማገዝ ጥረት እያደረገ ነው፣ ይህ ድርጊት ካላቆመ የሱዳን መንግስትን በአጭር ጊዜ የኢትዮጵያ ኃይሎች ይቋጥሩታል ሲሉ መዛታቸው ይታወሳል። በነገራችን ላይ በቅርብ ቀናት በወጡ መረጃዎች መሰረት በትግራይ ክልል የሱዳንና የኤርትራ ታርጋ ያላቸው መኪኖች በስፋት እየተንቀሳቀሱ ነው የሚል የክስ ዜና እየተሰማ ይገኛል። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽንና የአገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸውን የቅርብ ምንጮች እየገለጹ ይገኛሉ። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውን የደረሱ መረጃ ምንጮች ያመለክታሉ። ይህ ያልጠበቀ የውጭ ኃይሎች ተሳትፎ የቀላቀለ ወታደራዊ እንቅስቃሴ የአየር ክልል ደህንነት ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸውን መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። ይህ ሁኔታ ማለትም የሱዳንና የኤርትራ ኃይሎች በትግራይ ክልል መስመር በአቪዬሽን ህግና ደህንነት መነጽር ሲታይ እጅግ አሳሳቢ ነው ተብሏል። በዓለም አቀፉ የሲቪል አቪዬሽን ድርጅት መተዳደሪያ ደንብና በቺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ የአየር ክልሉን በከፊልም ሆነ ሙሉ በሙሉ የመዝጋት ሙሉ መብት አለው።
በዓለም አቀፍ ደረጃ ይህ አይነቱ የአየር ክልል ስጋት እጅግ አሳዛኝ ታሪኮችን ጥሎ አልፏል። እንደ አውሮፓ አቆጣጠር በ2014 በምስራቅ ዩክሬን አየር ክልል ላይ የነበረውን ጦርነት የማሌዥያ አየር መንገድ በረራ ቁጥር 17 በሚሳኤል ተመቶ መውደቁና 298 ንጹሃን ማለቃቸው ለዓለም አቪዬሽን ትልቅ የደወል ድምጽ ነበር። በቅርቡም በሱዳን በተፈጠረው ጦርነት ምክንያት የካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድም የሱዳን አየር ኃይል ሙሉ በሙሉ ሲዘጋ ተመልክተናል። በየመንና በሶሪያም በተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠው ቆይቷል። የኢትዮጵያ አየር መንገድ አምራቾች በእነዚህ ዓለም አቀፍ አስከፊ ተሞክሮ በሚገባ ስለሚገነዘቡ አነስተኛ ስጋት ባለበት ሁኔታም ቢሆን የአቪዬሽን ደህንነት አስተዳደር ስርዓትን መነሻ በማድረግ በረራ የማቋረጥ ከባድ ውሳኔ ላይ መድረሳቸው የግድ ይላል። የትግራይ ክልል ውስጥ የውጭ ኃይሎች ጣልቃ ገብነት እየሰፋ ከመጣ አየር መንገዱ በረራ ለማስቆም እንደሚገደድ እየተገለጸም ነው። በሌላ በኩል አየር መንገዱ በረራ ማቆም ለትግራይ ሕዝብ እጅግ ፈታኝ፣ የትግራይ ኢኮኖሚ ላይም ከባድ አደጋ ውስጥ እንዲገባ ምክንያት በመሆኑ ውሳኔው እጅግ ሊከብድና ትግራይን አደጋ ላይ የሚጥል ሊሆን ይችላል እየተባለ ይገኛል። የትግራይ ክልል ወቅታዊ ሁኔታ አሁንም አሳሳቢ ደረጃ ላይ ደርሷል። ዓለም አቀፍ ሚዲያዎች ስለ ራያው የድሮን ጥቃት እየዘገቡ ይገኛሉ። ለ2 ዓመታት ያክል በከባድ ጦርነት ስታመስ የቆየችው የትግራይ ክልል የሰላም ስምምነት በኋላ የተነፈሰችው አንጻራዊ የሰላም አየር ዳግም እየሻከረ ይመስላል። ሰሞኑ በክልሉ ሰማይ ላይ ዳግም የተሰማው የድሮን ድምጽ እና ፍንዳታ ህዝቡን ወደ አሳዛኝ ጦርነት ትዝታ እየመለሰው ይገኛል። የትግራይ አማጽያን የኢትዮጵያ ፌዴራል መንግስት በክልሉ ላይ ገዳይ የድሮን ጥቃት ፈጽሟል ሲሉ ከባድ ክስ አቅርቧል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ትላንት ማክሰኞ ዕለት ባወጣው መግለጫ እንዳስታወቀው ሰኞ ዕለት በአማራ ክልል አዋሳኝ በምትገኘውና በደቡባዊ ክልል ስር በምትዳደረው መረቧ በተባለች አካባቢ የፌዴራል መንግስት ኃይሎች የድሮን ጥቃት አድርሷል። የህወሓት ባለስልጣናት የሆኑት አማኑኤል አሰፋ ለኢኤፍፒ የዜና ወኪል ሲናገሩ ጥቃቱን የፈጸመው የፌዴራል መንግስት በመሆኑ አረጋግጠዋል። ምንም እንኳን የሟቾችና ቁስለኞች ቁጥር በውል ባይገለጽም ጥቃቱ የትግራይ ኃይሎችን ኢላማ ያደረገ እንደነበርና ጉዳት ማድረሱን የአማኑኤል መግለጫ አትቷል። አማኑኤል አክሎም አንድ የሁለተኛ ደረጃ ትምህርት ቤት በጥቃቱ መመታቱን ቢናገሩም የዜና ወኪሉ በተናጠል ማረጋገጥ አለመቻሉን ዘግቧል። በዚህ ከባድ ውንጀላ ላይ የፌዴራል መንግስት ሰራዊት እስካሁን የሰጠው ምላሽ የለም። በነገራችን ላይ ይህ ክስተት ድንገተኛ አልነበረም። ላለፉት ወራት የፌዴራልና የትግራይ ኃይሎች በድንበር አካባቢዎች ጦራቸውን በስፋት ሲያከማቹ እንደነበር ሲነገር ቆይቷል። ሁለቱም ወገኖች እስከ 2022 ክልሉን ያወደመውን ጦርነት ዳግም ለመቀስቀስ እየተዘጋጁ ነው በማለት እርስ በርስ ሲወነጃጀሉ ቆይቷል። አሁን ላይ ውጥረቱ ይበልጥ እያደገ መምጣቱን የሚያሳዩ ምልክቶች ይታዩ ነው። ህወሓት ነሐሴ 1 ቀን በሰሜን ምዕራብ ትግራይ ከሱዳን ድንበር አቅራቢያ ከፌዴራል ኃይሎች ጋር ግጭት ተቀስቅሶ እንደነበረ የገለጸ ሲሆን መንግስት ስለዚህኛው ግጭትም በይፋ ያለው ነገር የለም። አዳዲሶቹ ክስተቶች ውጥረቱ ዳግም ወደ ይፋዊ ጦርነት ሊያመራ ይችላል የሚለውን ስጋት በከፍተኛ ሁኔታ አባብሶታል። አሁን የሚሰሙት የድሮን ጥቃት ሪፖርቶችና የድሮን ላይ ወታደራዊ እንቅስቃሴዎች የሰላም ስምምነቱን ዘላቂነት ጥያቄ ውስጥ ከተውታል። ዓመታት የፈጀ ጦርነት፣ መፈናቀልና ሰብአዊ ቀውስ ላሳለፈው ንጹህ ዜጋ ይህ አዲስ ውጥረት በኢትዮጵያ ታሪክ እጅግ አውዳሚ ከነበረው ጦርነት የተረፈውን ጠባሳ ዳግም እያመረቀዘውና ቀጠናውን ወደ አዲስ የጦርነት አዙሪት እንዳይከተው ከፍተኛ ስጋት ፈጥሯል። ከትግራይ ክልል ባሻገር በወለጋና በቤኒሻንጉል ወታደራዊ ጥቃት በንጹሃን ላይ እየደረሰ እንደሆነም እየተገለጸ ይገኛል። ለአብነት ያክል በወለጋ የአማራ ተወላጆች ጥቃት እየደረሰባቸው እንደሆነ እየተዘገበ ነው። በወለጋ ክፍለ ሀገር በዞኑ አንገር ጉተን ወረዳ መንደር 1፣ መንደር 3 እና መንደር 4 በሚኖሩ አማራ ተወላጆች ላይ ከሰኞ ዕለት ጀምሮ እስከ ማክሰኞ ዕለት ድረስ ያልተቋረጠ በጦር መሳሪያ የታገዘ ጥቃት እየተፈጸመ እንደሚገኝ ከአካባቢው ነዋሪዎች የተገኙ መረጃዎች አመላክቷል። የአካባቢው ነዋሪዎች ከሰኞ ዕለት ጀምሮ በደረሰው ጥቃት ከ12 በላይ ሰዎች ህይወታቸው ማለፉን ገልጿል። የዛሬው የጉዳት መጠንና የሟቾች ቁጥር እስካሁን በውል አልታወቀም። በአካባቢው የሚገኘው ህዝብ ለከፍተኛ አደጋ መጋለጡ ተገልጿል። አቅም ያላቸው ነዋሪዎች ህይወታቸውን ለማዳን ወደ ጫካ ይሸሹ እንደሚገኙና አቅም የሌላቸው ደግሞ በየመንገዱና በየቤታቸው ጥቃት የደረሰባቸው መሆኑ ሰምቷል። ከመኖሪያ ቀያቸው የተፈናቀሉ ህጻናት፣ አዛውንቶች ለከፋ ችግር የተዳረጉ ሲሆን ቁጥራቸው ያልታወቀ አንገር በተባለ ወንዝ ውሃ ሙላት ተወስደዋል። አስክሬናቸውም አልተገኘም ተብሏል። ቀደም ሲል በተደረጉ ጥቃቶች ሙሉ በሙሉ ተቃጥለው የነበሩ እነዚህ መንደሮች አሁንም በድጋሚ ለከፍተኛ አለመረጋጋትና ውጥረት መጋለጣቸው ታውቋል። ቤኒሻንጉል አደጋ ውስጥ የገቡ ንጹሃን ቁጥር ከፍ እያለ መጥቷል። በቤኒሻንጉል ጉሙዝ ክልል መተከል ዞን ታጣቂዎች ግልገል በለስ ከተማን ለመቆጣጠር ማክሰኞ ማለዳ ላይ ተኩስ መክፈታቸው ዋዜማ ዘግባለች። የመንግስት የጸጥታ ኃይሎች የተጠቂዎችን ጥቃት ለመመከት ከባድ መሳሪያ ጭምር የተጠቀሙ ሲሆን ለአካባቢው በከፍተኛ ውጥረት ውስጥ እንደነበር ምንጮች ጠቁመዋል። የዞኑ አስተዳደር በበኩሉ ራሱን የጉሙዝ ኃይል ብሎ የሚጠራው ቡድን ክንፍ ፋኖ ጋር በመተባበር ወደ ከተማ ጥሶ ለመግባትና ጉዳት ለማድረስ ሙከራ አድርጓል በማለት ከሷል።
የመንግስት የጸጥታ ኃይሎች በተደረገ የተቀናጀ እርምጃ ጥቃቱን ማክሸፋቸውና በተጠቂ ቡድኖች ላይ ከባድ ጉዳት ማድረሳቸው አስተዳደሩ አሳውቋል። በቤንሻንጉል ጉሙዝ ክልል መከተል ዞን ግልገል በለስ ከተማ ማክሰኞ ዕለት በተሰነዘረ ጥቃት የ18 ሰዎች ህይወት ማለፉ ሰምቷል። በጥቃቱ ሳቢያ የደረሰው ጉዳት መጠን የከፋ መሆኑና ቁጥራቸው በውል ያልታወቀ በርካታ ዜጎች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ተጎጂዎቹ በአሁኑ ሰዓት በፓዊ ሆስፒታል ገብተው የህክምና እርዳታ የተደረገላቸው ቢሆንም የታካሚዎች ቁጥር ከፍተኛ በመሆኑ ሆስፒታል ውስጥ የህክምና መሳሪያዎችና መድኃኒቶች እጥረት ማጋጠሙን ከአካባቢው ያገኘነው መረጃ ያመለክታል። ለዛሬ ያዘንላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ ቸር ያገናኘን። ይህ አዲስ ኤችዲ ነው። ቻናሉን ሰብስክራይብ በማድረግ ከኛ ጋር አብሮነታችሁን አሳዩ።